ማስታወስ የምናመሰግንበትን ምክንያት ያበዛልናል ስንቆጥረው። ዳዊት 40 ላይ ነው አይደለም? መዝሙር 40 ላይ የሚለው ነገር አለ። ያደረከውን ታምራትን ብናገር ብቆጥር ባወራው ከቁጥር ሁሉ ምን አደረገ? በዛ። ስለዚህ ስናስታውስ ከቁጥር ሁሉ ያለፈውን የእግዚአብሔር ያደረገልንን ነገር ስናስብ ምስጋናችንም የዛኑ ያህል ምን ያደርጋል? ይበዛል። የምስጋና ምክንያት እናበዛለን ስናስታውስ። ስለዚህ እንድናስታውስ እግዚአብሔር ይርዳን። እንድናስታውስ አርብ ብቻ ሳይሆን እሁድ ብቻ ሳይሆን ወይንም ደግሞ አሁን እንደምናደርገው አመቱን ጠብቀን እንደምናደርገው ብቻ ሳይሆን ህይወት እንዲሆንልን ያ ልብ እንዲሆንልን ዕለት ዕለት እናስታውስ። መቼ ረሳው መይዘነጋው። ዛሬ አንድ አልፎ መዝሙር አነባለሁ። ትፈቅዱልኛላችሁ አይደል? መቼ ረሳው መይዘነጋው ሁሉንም አስታውሳለሁ። ከሕፃንነቴ ጀምሮ ስትመራኝ ማዳንህን አይቻለሁ። እጆቼን ላንሳ ላክብርህ፣ ምስጋናዬን ተቀበለው። ብቻውን ታምር የሚያደርግ የሚሰራ እረ እንዳንተ ያለ ማን ነው? ክብር ለእግዚአብሔር ይሁን። እንደዚህ አይነት መዝሙሮች አሉ ብዙ አረሳም። ክብር ለእግዚአብሔር ይሁን። አለመርሳት ይሁንልን ወገኖች። የእግዚአብሔርን ታምራት ያደረገውን ድንቅ እንዳንረሳ፣ ምስጋናችን እንዲበዛ፣ ዕለት ዕለት እግዚአብሔርን እንድናከብር እንድናመሰግነው ያ ህይወት እንዲሆንልን እግዚአብሔር ያደረገልንን አንርሳ።